አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኔ ወጥ ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? አላሁ አልሐምዱሊላህ። ሲራ ኢማን አፊያ ሁሉ ሰላም። ጁማ እንዴት ነው? እንዴት አሳለፋችሁ? ከኔ ጋር አልሐምዱሊላህ ሁሉ መልካም እላችኋለሁ። እና ጠፍቻለሁኝ እና ጠፋሽ ምናምን ብላችሁ ሰው አትፈልጉም እንዴ? ቢስሚላ ምን ሆናችሁ ነው ግን? አናፍቃችሁም ማለት ነው። እና እንዴት ናችሁ? አለሁኝ አልሐምዱሊላህ። እና ዛሬ ደግሞ የሆነ የገጠመኝን ነገር ሊነግራችሁ ነበር እየመጣሁትኝ። እሱ ምን መሰላችሁ? ማታ ከባሌ ጋር አውርተን ነበር። ስናወራ ዩቱብ ከፍቻለሁኝና ዩቱብ ሊሰራ ነው ምናምን ብዬ ሲነግረው እሪ ብሎ ጮኸብኝና ተቆጣኝ ማለት ነው። ከዛ ምን ችግር አለው ምናምን ብዬ ሲለው ማለት ነው ሚዲያ ወጥተሽ ምናምን ብሎ ቅስሜን ሰበረኝ። እና ደግሞ ምን ይሻለኛል ወይ እኔን ወይ ዩቱብ ምረጪ ብሎኛል ማለት ነው። ምርጫ ሰጥቶኛል። የዚህ ሚዲያ ወጥተሽ እንትን ይሆናለሁ ካልሽ ከኔ ጋር አይደለሽም ከሽን አወርድልሻለሁ አለኝ ማለት ነው። እና ወዶች የሚል ሊሆን እኔ ደግሞ ዩቱብን እየከፈትኩበት የራሴ የሆነ ምክንያት ነበረኝ። እና እሱ ደግሞ እንዲህ ብሎ ቅስሜን እየሰበረኝ ነው። እሱም ብቻ አይደለም ግን ብዙ ሰው ብቻ መድሪ ቅስሜን እየሰበሩኝ ነው። ከፍቻለሁ ምናምን ብዬ ሊንኩንም ሼር ሲያደርግላቸው ሳቁብኝ። ብዙ ሰዎች ማለት ነው እየሳቁብኝ ነው። ብቻ መድሪ ለምን እንደሆነ እኔ እንጃ። ኒቆኝ ሆኑ አይሆንም ብሎላች አይሆንሽም ብሎኝ ይሁን እኔ እንጃ። ብቻ እየሳቁብኝ ነው፣ እያላቀጡብኝ ነው። ብዙ ጓደኞቼ ማለት ነው ለጓደኞቼ ሼር ሲያደርግላቸው እራት ጃጃ ምናምን ብሎ እየቀለዱብኝ ነው። ስለዚህ እስኪ ምን ይሻለኛል? እኔ ደግሞ ምንም ወደ ኋላ ይላለው ብዬ አላስብም ማለት ነው። ባሰብኩት አላማዬ ያው ሲከፍተው መጀመሪያው አላማ ይዤ ነበርኩኝ የከፈትኩትኝ ማለት ነው። እና ደግሞ የሆኑ ሰዎቹ እንትን ምናምን ሲሉኝ ቅስሜ እየተሰበረ ነው ማለት ነው። እና እስቲ እኔ ደግሞ እነሱን የናቁኝን እንትን የሆነ ትልቅ ደረጃ ደርሼ እኔ ሊንቃቸው ሳይሆን የሆነ በቃ እኔን አይቶ በእኔ ተምሮ እነሱም እንደኔ በቃ እኔ ማፋመስ እፈልጋለሁ፣ ፌመስ መሆን እፈልጋለሁ ማለት ነው። ስለዚህ አፋምሱኝ፣ እናንተም አበረታቱኝ። ደግሞ ያው ምክንያቱም የኛ እንትኖች ደቡብ ክልል የምንኖር ሰው በእንደዚህ አይነት ነገር ግን አናምንም ማለት ነው። ምክንያቱም ያው የሆነ በቃ ብዛቱም ሰው በጉልበት ስራ ነው በቃ እንትን የሚለው እንደዚህ አይነት ነገር ምናምን አያምንምም አይጠቀምም። ዝም ብሎ ጊዜ ማሳለፊያ ምናምን እናያለን። እኔም ማለት ነው አሁን በትንሽ ጊዜ ነው እኔም በቃ እስኪ ለራሴ እንትን ልበል ብዬ የለ ራሴ እንትን ብዬ ነበርኩኝ። እስኪ አሁን ለደቡብ ክልሉ ለኛው ሰው እኔ መሪ መሆን እፈልጋለሁ። እሺ መሪ አክለተ በቃ ያው ሁሉም ሰርቶ ለመለወጥ በር ፍለጋ ሁሉም የማይሆነው የለምና የማይሰራው የለም አይደል? እስኪ ምክንያቱም እዚህም ልፋት ነው ብቻ ቢሆንም እንደዛ ብዬ አስቤ ያለው እናንተም ደግሞ እንደምታበረታቱኝ ለዛ እንደዛ ብሎ ለሚያላግጥብኝ ለሚስቅብኝ ሰው እኔ ደግሞ ትልቅ ደረጃ ደርሼ በኋላ እንዲያፍሩ ለማድረግ ፈልጋለሁ። ወላሂ በቃ ወስኛለሁ። የፈለጉትን ቢሉ የፈለከራስ እኔ በቃ እንትን ወደ ኋላ አልልም ብዬ አስባለሁ። እስኪ እናንተም ሀሳብ አስተያየታችሁን ኮሜንት ስር ታስቀምጡልኛላችሁ ማለት ነው። ምክንያቱም ያው ባሌም ለኔ አስቦ ነው። ሴት ልጅ እንዴት ሚዲያ ወጥታ ታወራለች፣ ትናገራለች
ብሎ በጣም ነው እንትን ያወራኝ። እንደዛ ካልክማ ሚዲያ አትወጪም ካልከኝ ለምን ወደ አረብ ሀገር ለምን ሰደድከኝ ለምን ላከኝ ምናምን ሲለው እና እሱ ወንጀል አንሶኝ አሁን አንሶሽ እዛ መሄድሽ አንሶ አሁን ደግሞ ሚዲያ ወጥተሽ የባሰውን ወንጀል ለማምጣት ፈልገሽ ነው ምናምን ሲለኝ ግራ ገባኝ ማለት ነው። እሺ አሁን ቆይ እኔ ወጥቼ ሚዲያ ቢሰራ ማለት ነው ወንጀል ይኖርብኛል ያልሆነ ነገር ራሴ ምናምን ተገላልጬ ምናምን እንትን ካልሆንኩኝ ማለት ነው። ብቻ እንደዛ ብሎ በጣም ቀስሜን ሰበረኝና አሁን እስቲ ምን ሊሆን ብዬ ያው ጓደኞቼም ነገር ደግሞ ትንሽ እንትን ተሰምቶኛል። ብቻ ያው ንቀትም ይሆን ስራውም አይሆንሽም ብሎም ይሆን እኔ እንጃ ምን አስበው ነው እንጃ ብቻ እንደዛ ብሎኛል። እኔ ደግሞ ወደ ኋላ የሚልበት ምንም ምክንያት የለኝም። እናንተን አምኜ ደግሞ ቀጥልበታለሁ ብዬ አስባለሁኝ ማለት ነው። እና ብቻ እስኪ ዱአ አድርጎልኝ ለማንኛውም ኢንሻአላህ ይቀጥልበታለሁ ብዬ አስባለሁ። እናንተም ደግሞ ተስፋ ስጡኝ እና ያው እኔ ደግሞ ያው እንደዚህ በዚህ ሁኔታ ከቀጠለ እኔ እንጃ ምን እንደሚያደርግ ምን እንደሚወስን አላውቅም። እስኪ እናንተም ከምትሉኝ ነገር ሰምቼ መወሰን ያለብኝን እወስናለሁ ማለት ነው። ስለዚህ እናንተም ደግሞ አትፍሩ። እንደዚህ የሚላችሁ ሰው ምናምን ካለ አትስሟቸው። ካላስ አሁን እኛ እዚህ አረብ ሀገር አለን አይደል? ምን እንደምንሰራ ምን እንደሚያሰሩ እንዴት ሆነን እንደምንሰራ እነሱ ምን ያውቃሉ? አሁን ሚዲያ ወጥተን ራሳችንን እንቀይራለን ምናምን ስንል እርር ብሎ ይጮሃሉ ማለት ነው። ግን እኔ እውነት ለመናገር እንደዚህ አይነት ነገር እንትን አላውቅም ነበር። ያው እስካሁንም ያው እንደሚባለው ያው በሚዲያው ቲክቶክ እንዲሁም ዩቲዩብ ገብቼ ምናምን እያየሁኝ ተዘፍዝፌ ነበርኩኝ የነበርኩት። አሁን ደግሞ በሰሞኑ የሀቢባንና የፎዚያን እንትን ምክር እየሰማሁኝ ነው። ወላሂ በቃ ይሄስ ለምንድን ነው የማልሰራው? ሰዓት አለኝ እንደዚህ በቃ ለምንድን ነው የማልሰራው? እስኪ ዝም ከማለት የለም ሰርቶ አለማግኘት ወይም ደግሞ ሰርቶ መትከም በቃ መሞከር ይሻላል ብዬ ዝም ከማለት መሞከር ይሻላል ብዬ ነው። በቃ እነሱንም ምክር ሰምቼ ምናምን የጀመርኩትኝ ማለት ነው። ስለዛ አሁንም ወደ ኋላ አልልም ኢንሻአላህ ከአላህ ጋር ማለት ነው። በጥሩ ነገር ይመጣለሁኝ። እናንተም ደግሞ በደንብ አቀባበላችሁን አሳምራችሁ እንድትቀበሉኝ እፈልጋለሁ ወዶቼ። እና የዛሬ ቪዲዮ ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳባችሁን ደግሞ ኮሜንት ስር እንትን ይጠብቃለሁ ማለት ነው። ኮሜንት ስር እንድታስቀምጡልኝ እና ጻፉልኝ። እስኪ ከባሌ ጋር ምን ብዬ ላስረዳው ምን ብዬ ላሳምነው እስኪ ንገሩኝ እላችኋለሁ ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።